እንደ መግቢያ እንደነገራቸው ያክል ቁርአን የሚል ርዕስ ነው ያለው። ቁርአን እንዴት ነው እኛ የአምላክ ቃል ልንል የቻልነው? ምን የተለዩ ነገሮች አሉት? እስኪ ስለ ቁርአን ሰምታችሁ ማታውቋቸውን ብዙ ነገሮች ኢንሻአላህ ዛሬ ትሰማላችሁ ብዬ አስባለሁ። ወደ መጀመሪያው ልጆች ከመሄዴ በፊት አንድ የቁርአን አንቀጽ ላንብብላችሁና ከዛ ወደ መጀመሪያው ፕሮግራማችን እንጀምራለን ማለት ነው። ብዙም ሳይንዛዛ ሱረቱል ፉሲለት ምዕራፍ 41 ከቁጥር 53 ጀምሮ እንደዚህ ይላል። እርሱም ቁርአን እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውምን? ንቁ፣ እነርሱ ከጌታቸው መገናኘት በመጠራጠር ውስጥ ናቸው። ንቁ፣ እርሱ በነገሩ ሁሉ እውቀቱ ከባቢ ነው ይላል። ስለዚህ እዚህ ጋር እንደሚያሳየው ቁርአን እውነት መሆኑ ለኛ እስከሚገለጽልን ድረስ በነፍሶቻችንና በአጽናፎች መካከል ያሉትን የአላህ Subhanahu Wa Ta'ala ተአምራቶችን ያሳየናል ማለት ነው። በአጽናፎችና በነፍሶቻችን መካከል ያሉትን ተአምራቶች ስናይ ከትንቢቶች አንፃር ከሳይንሳዊ ግኝቶች አንፃር ቁርአን የሚለው ነገር ምን አለ፣ ምን አስገራሚ ነገር አለው የሚለውን ነገር ወንድማችን ሀይሰም ይጀምራል። ወንድማችን ሀይሰም ካለ ዝግጁ መሆንን አሳየኝና እንቀጥላለን ማለት ነው። ሀይሰም አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። 5 ደቂቃ አለ። አጠር አድርገህ አቅርብ ኢንሻአላህ። እሺ መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ጠቅላይ እዚህ ያላችሁ የሁሱ ቤት የምትከታተሉ እዚህ ጋር ወንድሞችም እህቶችም እንዲሁም ክርስቲያን ወገኖችም ካላችሁ ሰላም ብያችኋለሁ እያንዳንዳችሁ። ዛሬ ርዕሳችን የሚሆነው እዚህ ጋር ቁርአን እንደሆነ ሁሉ እኛ እዚህ ጋር እንትን እናቀርብላችሁ የፈለኩት ምንድነው ተአምራቶቹን ማለት ነው። እዛ ውስጥ ያለውን ተአምራትና በላጋው ማለት ነው። እዛ ውስጥ በዛን ጊዜ የነበሩት ሙሽሪኮች ራሱ እንዲህ አይነቱ መጽሐፍ እንዲህ አይነቱ የአምላክ ቃል እንትን ሊያመጡ እንደማይችሉ ላሳያቸው ፈልጌ ነበር ማለት ነው። አላህ Subhanahu Wa Ta'ala በሱረት ሁድ ላይ ቁጥር 13 ላይ ምን ብሏል? አም የቁሉነ እፍተራህ ቁል ፈእቱ ቢዐሽሪ ሱወሪን ሚስሊሂ ሙፍተሪያትን ወድዑ መን ስተጣዕቱም ሚን ዱኒላሂ ኢን ኩንቱም ሳዲቂን ይላል። ይልቁንም ቁርአን ቀለጠፈው ይላሉ። ማነው ቀለጠፈው ይላሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ። እሺ እሱ ቀለጠፈው ካላችሁ ማለት ነው እውነተኞች እንደሆናችሁ ቤቴው የሆኑን 10 የተቀጣጠፉ ሱራዎችን አምጡ ብሎ አላህ Subhanahu Wa Ta'ala ማለት ነው ብሎ ቻሌንጅ ያቀርብላቸዋል ማለት ነው። እዚህ ጋር 10 ሱራዎች ማለት ነው ቀላል የሆነ ስናየው የሆነ ብዙም አይመስልም። አሁን ምሳሌ ከሱረቱል ቁረይሽ እስከ ሱረቱል ናስ ማለት ነው እንደዚህ 9 ሱራዎች እና ከዛ ሱረቱል ፊል ማለት ነው እንደዚህ 10 ሱራዎች አምጡ ብሏቸው አላህ Subhanahu Wa Ta'ala ከዛ ይሄንን ሲላቸው አልቻሉትም ይሄንን ማለት ነው 10ን ሱራ። እሺ አሁን ቀል ያለውን እናምጣው። እሺ ሱረቱል በቀራ ቁጥር 23 ላይ ምን ብሏል? ወኢን ኩንቱም ፊ ረይብን ሚማ ነዘልና ዐላ ዐብዲና ፈእቱ ቢሱረቲን ሚን ሚስሊሂ። እዚህ ጋር እንትን በባሪያዎቻችንም ላይ ካወረድ ነው በጥርጣሬም ውስጥ ከሆናችሁ ብጤውም አንዲትን ምዕራፍ አምጡ። አንዲትን ምዕራፍ ማለት ነው። እዚህ ጋር አንዲት ምዕራፍ ቅድሙ ስንት ነበር? 10 ነበረ። አሁን ቀለል አለ። ስንት ሆነ? አንድ ምዕራፍ ማለት ነው። እዚህ ጋር አንድ ምዕራፍ አምጡ ስላቸው አሁንም አልቻሉም። እዚህ ጋር እስቲ አስቡት። አንድ ምዕራፍ ማለት እስቲ ቀላል ነው እንወስድና ሱረቱል ዐስር አሁን 3 አንቀጽ ነው ያለው። ሱረቱል ዐስር አሁን በቁርአን ውስጥ አጭር ሱራ የምትባለው እሷ ናትና እሺ እሷን ብጤ እሺ አንድ አምጡ ሲባሉ አልቻሉም ማለት ነው። ይሄ ምን ያሳያል? የቁርአን በላጋው እዛን ጊዜ የነበሩ አረብ ሙሽሪኮች ራሱ በግጥ የሚታወቁ ነበርና እነሱ ራሳቸው አልቻሉትም ይሄንን ማለት ነው። ይሄን በሱረት ዩኑስ ቁጥር 38 ላይ እንደዛ የሚል ሐሳብ አንድ አይነት ሐሳብ ይጠቅሳል እዛ ላይ ማለት ነው። የሚገርማቸው ነገር ምንድነው? እዛ ላይ አንድ ሰው እንዲህ ያለ ነገር ሞክሮ ነበር ማለት ነው። በነብዩ ህይወት ወደ መጨረሻ አካባቢ አንድ ሞክሮ ነበር እንደዛ ማን ይባል ሙሰይለመል ከዛብ ይባል አንድ ሰው ነበርና እሱ ሲጠቅሰው ማለት ነው አንድ ሊቃውንት ሲጠቅስ መጽሐፉ ላይ ምሮ ተጠቀሰ። ይሄ ሰውዬ ወይ ደግሞ ሙሰይለመል ከዛብ የሚባለው ማለት ነው ዘዓማ انه ቁርአን እንትን አንድ ቁርአን አለኝ ብሎ ወህይ እንደወረደለት አይነት ነገር ሞገተ። ከዛ በኋላ ምንድነው ያ ቁርአን የተባለው ነገር ምንድነው? فهو اخص من ان نشتغل به ያ ሐሳባችን የሰጠው አይነት ቁርአን እንትን አይገባውም ነው ያ ቁርአን ማለት ነው። የማን የሙሰይለመል ከዛብ ማለት ነው። እንደውም ብናያቸው ማለት ነው እሱ ያመጣቸው እንትኖች በጣም አስቂኝ ነገር ናቸው። አሁን ምሳሌ አሁን እሱ ቁርአን ብሎ ጠቀሳቸው ወሻ ወአልዋኑሃ ወአጀቡሃ አልሱዱ ወአልባኑሃ ይላል።
ሻ ወይ ደግሞ እንትን በሪ ወአልዋኑሃ ቀለሞቿ ወይ ደግሞ ከለሮቿ ማለት ነው። ወአጀበሁ السود ከነሱ ውስጥ ደግሞ የሚገርመው ጥቁሯ ይላል ወአልባኑሃ ወተቶቿም ማለት ነው። እዚህ ጋር አስቡት እስቲ ስለ እንትን አሁን ይሄ ቁርአን ነው ወይስ እንትን ስለ እንትን ነው የሚያወራው? ስለ በሪ ምናምን የሚያወራ መጽሐፍ ነው። እንዲህ አይነቱ ነው በቃ እንትን እዛን ጊዜ የነበሩ አረቦች ራሱ እንኳን አሁን ያሉት ሞደርን ሰዎች ራሱ የድሮ ዘመን የነበሩ አረቦች ክላሲክ አረብ እንትና አረብኛ የሚችሉትም ራሱ በግጥም የሚታወቁ የነበሩት ራሱ ይሄን ራሱ አልቻሉትም ማለት ነው። እንኳን ሙስሊም ከዳ ማለት ነው። እና በእንትን የሚገርመው ነገር ደግሞ እዛ ቁርአን ውስጥ ደግሞ በላጋው እንዳለ ሆኖ ግጭትም ራሱ አንድም አናገኝም እዛ ውስጥ ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱ ኒሳ ቁጥር 82 ላይ ይላል አፈላ ተደበሩን ቁርአን አያስተነቱም ምን ወለው ካነ ምን عند غير الله ከአላህ ሌላ ዘንድ በነበረ ኑሮ ለወጀዱ ፊህ اختلافا كثيرا በርሱ ውስጥ ብዙ መለያየትን ባገኙ ነበር ይላል። እና እዛ ውስጥ ከአላህ ውጭ ቢሆን ኖሮ ወይ ደግሞ የሰው ጽሁፍ ቢሆን ኖሮ ብዙ መለያየት ብናገኝ ነው እንትን ቢገኝ ኖሮ ማለት ነው። እዛ ላይ አሁን እንትን ቁርአን ላይ እንደዛ ከሆነ እስቲ ሌላ ወይ ደግሞ ባይብላም እንትን እንዴት ይታያል በሚለው የእጅ ጽሁፍ የገባበትን መጽሐፍ እንዴት የሚለውን እስቲ ወንድም ሀይከል ትንሽ አንድ ሁለት ነገር ይነግረናል ማለት ነው። ኦኬ ጀዛከላሁ ኸይር ኑረይን። ሰው ቀጥሎ መግቢያ የሚያደርግልን ወንድም ሀይከል ይሆናል። የእርሻድ ቢኬ ቀጥል። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀይከል ይሰማል? ኔት ይዞታል። እኔንም ይዞኝ ነበር እንደ ሳላ እያወራው ነበር እስካሁንና ያ የተወሰነ ያዝ አድርጎሃል። ኤኒዌይ አሁን ይሰማል። ሀይከል አለ? ኦኬ ሀይከል አይ ቲንክ ኔትወርክ ያዝ ይመስላል። አሰላሙ አለይኩም እሰማለሁ። ወአለይኩም ሰላም ወራህመቱላህ። አዎ በደንብ ትሰማለህ። ቀጥል በተነሳው ርዕስ ላይ። እስኪ ኔትወርክህን አጥፍታ አብራው ወይ ኤርፕሌን ሞድ አድርገህ መልሰው ወይም ደግሞ 4G ከሆነ ወደ 3G ምናምን ቀይረ ቼክ አድርገው። አሰላሙ አለይኩም ይሰማል አሁን? ወአለይኩም ሰላም ወራህመቱላህ። ትሰማለህ ሀይከል ግን ትጠፋለህ። አሁን ይሰማል? ይሰማል የኔ ድምጽ? አዎ አሁን ይሰማል። እሰማለሁ አሁን? አዎ ትሰማለህ። ቀጥል። 5 ደቂቃ አለ። ቀጥል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ገስት ላይ ያላችሁ ወንድሞች፣ ከታችም እየሰማችሁኝ ያላችሁ ሙስሊም ወንድምና እህቶች እና እንዲሁም ይሄ ፍጹማዊ የፈጣሪ ቃል የሆነውን ቁርአንን በመተው ሰው ሰራሽ መጽሐፍና አንድ ጠርዛችሁ እሱን የፈጣሪ ነው የምትሉን ክርስቲያኖችና አይሁዶች እናንተንም ሰላም ብያለሁ ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ በማለት ይናገራል። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ምን አለ አላህ ሱብሓነሁ ወተዓላ? ይህ መጽሐፍ አለን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው አለን። ምን አለን? ይህ ቁርአን ለአላህ ለመሆኑ ምንም ጥርጥር የለበትም፣ ፈጣሪ ይሄ መጽሐፍ ከኔ ነው እያለን ነው። አይ አም ዘ ሶርስ ኦፍ ዚስ ቡክ ይለናል። ላይክ ልክ እንደ ወንጌላትና አንዱ ተነስቶ ለጓደኛው እንደሚጽፈው ደብዳቤ በፍጹም አይደለም ቁርአን ማለት ነው። ቁርአን እንዲህ በደመ ነፍስ የሚጻፍ መጽሐፍ በፍጹም አይደለም። ኦኬ ፈጣሪ ራሱ የኔ ነው ጥርጣሬ የለበትም የሚለው መጽሐፍ ነው።
በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ አላህ ሱብሓነሁ ወተዓላ አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊሂ ኢኽቲላፈን ከሲራ አለ። ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየትን ባገኙ ነበር በማለት አላህ ሱብሓነሁ ወተዓላ ይናገራል። ይህ መጽሐፍ እንግዲህ ከአላህ ውጪ ቢሆን ኖሮ ብዙ መለያየትን ታገኙ ነበር እያለ ነው ፈጣሪ ማለት ነው። አስተንትኑ እያለ ነው አላህ። ላይክ ቁርአን ላይ there is no single contradiction፣ ምንም አይነት ግጭት የለበትም፣ ምንም ዜሮ ማለት ነው። ፐርፌክሽን ነው ቁርአን። ታዲያ ይሄ የፈጣሪ ቃል መሆኑን በደንብ ያረጋግጥልናል ማለት ነው። የፈጣሪ ቃል እንደሚታወቀው አይሳሳትም፣ አይጋጭም በፍጹም ማለት ነው። በሰው ከሆነስ ሰው የሚጽፈው መጽሐፍስ ሰው ከሆነማ የሚጽፈው ከሰው ከሆነማ ምንጩ መጽሐፉ ግጭት በግጭት ይሆናል ማለት ነው። ባይብል ደግሞ ለዚህ አይነተኛ ምሳሌ ነው። ላይክ የያዝከው መጽሐፍ የፈጣሪ ሳይሆን ሰው ያቀለመው ያጨማለቀው መጽሐፍ ሲሆን ግጭት በቁና ይገኛል ማለት ነው። ምሳሌ እንጥቀስ። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ደሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ በእስራኤል ላይ ይሁዳን ቁጠር ብሎ በላያቸው አስነሳው ይለናል። እስራኤልን እንዲቆጥር ለዳዊት ያዘዘው እዚህ ጋር ማን ነው? እግዚአብሔር ነው ያዘዘው ይለናል። ከዛ ሌላኛው ጸሐፊ ደግሞ ይመጣል። በአንደኛ ዜና 21:1 ላይ ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይለናል። ኦኬ፣ እዚህ ጋር ዳዊትን እንዲቆጥር ያዘዘው ማን ነው? ራሱ ማለት ነው እግዚአብሔር ሳይሆን ይሄኛው ጸሐፊ ማን ይለናል? ሰይጣን ነው ይለናል ማለት ነው። ማን ነው አዛዡ? እግዚአብሔር ነው ወይስ ሰይጣን? አይታወቅም። እንቀጥል። ፍጡር የወለደችው የማርያም እጮኛ የነበረው የዮሴፍ አባትስ ማን ነው? አባቱ ማን ነው የዮሴፍ አባት ብለን ደግሞ እንጠይቅ። በማቴዎስ ወንጌል ምዕራፍ 1 ቁጥር 16 ላይ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይለናል። ኦኬ፣ ማቴዎስ እዚህ ጋር የዮሴፍ አባት ያዕቆብ ነው አለን። ኦኬ፣ እሺ ያዕቆብ ነው ብለን ደግሞ ስንቀበል ሉቃስ ይመጣና በፍጹም ማቴዎስ ልክ አይደለም ይለንና የዮሴፍ አባት ኤሊ ነው በማለት ደግሞ ይናገራል። በሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ኢየሱስም ሲያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር፣ እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይለናል። ታዲያ ማን ነው የዮሴፍ አባት? ያዕቆብ ነው ወይስ ኤሊ? መጽሐፍ ከፈጣሪ ሳይሆን ከሰው ሲጻፍ እንደዚህ ነው የሚሆነው ራሱ ማለት ነው። ባይብል በሰው እጅ ስለተጻፈ ግጭቶቹ ተቆጥሮ የሚያልቁ ራሱ አይደለም ማለት ነው። ግጭት እንቁጠር ካስፈለገ ማቴዎስ 1:16 እና ሉቃስ 3:23፣ ማቴዎስ 1:11 ከአንደኛ ዜና 3:16፣ ማቴዎስ 1:8 ከሁለተኛ ዜና 26:1፣ ሉቃስ 3:53 ከዘፍጥረት 2:12፣ ሁለተኛ ሳሙኤል 23:8 ከአንደኛ ዜና 11:1፣ ሁለተኛ ሳሙኤል 5:6 ከአንደኛ ዜና 13:14፣ ዘፍጥረት 6:19፣ 20፣ ዘፍጥረት 7:2 ከዘፍጥረት 7:8-9። ላይክ በቃ ተቆጥረው የማያልቁ ግጭቶች ይኖራሉ ማለት ነው ሰው ሰራሽ መጽሐፍ ሲሆን። ሁለተኛ ሳሙኤል 8:4 ከአንደኛ ዜና 18:4፣ አንደኛ ነገሥት 15:33 ከሁለተኛ ዜና 16:1፣ ሁለተኛ ዜና 2:2 ከአንደኛ ነገሥት 5:16። በቃ ምን አለፋችሁ መጽሐፋችሁ የማይታወቅ ሰው ልብ ወለድና የታሪክ ጸሐፊ ሲጽፈው ስህተቱና ግጭቱ ተቆጥሮ የሚያልቅ ራሱ አይደለም ማለት ነው። ለዛም ነው እኛ ሙስሊሞች ቁርአን ፍጹማዊ የፈጣሪ ቃል ነው የምንለው ማለት ነው። ባይብል ደግሞ በሰው ደካማና ተሳሳች አይምሮ ተጻፈ የምንለው ማለት ነው። ይሄን ደግሞ መምህራቸው ይሄን ነገር ይናገራሉ። ኦኬ፣ መምህር ቀሲስ ዶክተር ዘበነ ለማ መጽሐፍ ቅዱስ በእግዚአብሔር ችሎታ አይደለም በሰው ችሎታ ነው የተጻፈው በማለት ይነግሩናል ማለት ነው። ፋሩቅ አለ? ሚውት ላይ ነው ያለው ፋሩቅ። አሁን ትሰማለህ? አሁን ትሰማለህ? ቀጥል። ያ ኦኬ፣ እሺ። አይደለም በእግዚአብሔር ዕውቀት አይደለም። እግዚአብሔር ሁሉን አዋቂ ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም። በእግዚአብሔር ዕውቀት አይደለም። እግዚአብሔር ሁሉን አዋቂ ነው። ችሎታው ክህሎቱ የሚመረመር አይደለም። ከመናገር በላይ ነው። በሰው ችሎታ ነው የተጻፈው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም። ኦኬ፣ ምን አሉ? ይሄ የኦርቶዶክስ መምህሩ ምን አሉ? መጽሐፍ ቅዱስ በሰው ችሎታ ነው የተጻፈው አሉ ማለት ነው። ቢንጎ።
ለዚህም ነው ቁጥር ስፍር የሌለው ግጭትና ስህተት በየአይነቱ የምናገኘው ማለት ነው። መጽሐፍ ቅዱስ በሰው ችሎታ ነው የተጻፈው በማለት ይነግሩናል ማለት ነው። ምንጩ ፈጣሪ ሲሆንስ ኦኬ፣ ምንጩ ፈጣሪ ሲሆንስ ፈጣሪ ሲጽፈውማ ላይክ ተአምር በተአምር ነው የሚሆነው። ወደ ተአምራዊና ወደ ፈጣሪ ቃል ደግሞ እስኪ ወደ ቅዱስ ቁርአን ደግሞ ትንሽ እንመለስና ያ ሰማያትና ምድርን እንዲሁም በመካከላቸው ያለውንም የፈጠረ አምላክ አላህ ሱብሃነሁ ወተዓላ እንዲህ በማለት ይናገራል በሱረቱል ፉሲለት ምዕራፍ 41 ቁጥር 53 ላይ ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ ልሐቁ አወለም የክፊ ቢረቢከ አነሁ ዐላ ኩሊ ሸይኢን ቀዲር። እሱም ቁርአን እውነት ለመሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎች ውስጥና በነፍሶቻቸው ውስጥ ያሉትን ተአምራቶቻችንን በእርግጥም እናሳያቸዋለን አለ አላህ ሱብሃነሁ ወተዓላ። ስለ ጨረቃ እናወራ ትንሽ። በድሮ ጊዜ ኢርሊ ሲቪላይዜሽን የነበሩ ሰዎች ጨረቃ የራሷ የሆነ ብርሃን ያላት ማለትም ብርሃንን ከራሷ እንደምታመነጭ ያምኑ ነበር። ኦኬ ጨረቃ የራሷ ብርሃን እንዳላት ማለት ነው። ነገር ግን ሳይንስ አሁን ላይ ባደረገው ምርመራ መሰረት ጨረቃ የራሷ ብርሃን ያላት ሳይሆን አንጸባራቂ እንደሆነች ይነግረናል ማለት ነው። ኦኬ ጨረቃ የብርሃን አንጸባራቂ ናት እንጂ የራሷ ብርሃን የላትም ማለት ነው። ታዲያ ከ1400 ዓመት በፊት ለዛ ውድና ተናፋቂው ነብይ ሰለላሁ ዐለይሂ ወሰለም ቃሉን ያወረደው አምላክ እንዲህ በማለት ይናገራል በሱረቱል ዩኑስ ምዕራፍ 10 ቁጥር 5 ላይ ሁወ ለዚ ጀዐለ ሸምሰ ዲያአ ወልቀመረ ኑራ፣ እርሱ ያ ፀሐይን አንጸባራቂ ጨረቃንም አብሪ ያደረገ ነው አለ። ኦኬ ጨረቃን ምን አናት አላህ ሱብሃነሁ ወተዓላ አንጸባራቂ ጨረቃ። የሁሉም ዕውቀት ያለው አላህ ይሄ ነገር ሪሶርስና የዚህ ነገር ማረጋጋጫ ቱል በሌለበት በዛ በረሃ ይሄን ነገር ቀድሞ ነግሮናል። ጨረቃን የፈጠራት አላህ ስለሷ ሙሉ ዕውቀት አለው። ጨረቃ አንጸባራቂ እንደሆነች እንዴት ከ1400 ዓመት በፊት ቁርአን ላይ ሰፈረ ራሱ ብላችሁ ከጠየቃችሁ it is because ቁርአን የሰማያትና የምድር የኔና ያንተ ያንቺ አስገኝ የሆነው የአላህ ሱብሃነሁ ወተዓላ ቃል ስለሆነ ነው ማለት ነው። ታዲያ ስለ ጨረቃ ምንም ዕውቀት የሌላቸው ደግሞ ክርስቲያኖች ምን አሉ የሚለውን ደግሞ እኔ አረ በጣም ብዙ ብሏል። እንዲህ በተለይ እዚህ ጋር ካየኸው ማለት ነው ልክ እንደከፈትኩት እኔ ባይብሉ ማለት ነው ሳይሆን ኦሪት ዘፍጥረት 1:16 ላይ ሲታይ እዚህ ጋር የእግዚአብሔር ሁለት ታላላቆች ብርሃናት አደረገ። ምንድነው ሁለት ታላላቅ ብርሃናትን ማናቸው ብሎ ሲገልጽ ትልቁ ብርሃን በቀን እንዲሰለጥን ከዛ ትንሹን ብርሃን በሌሊት እንዲሰለጥን አለ። ትንሹ ብርሃን የትኛው ነው ብለን ስንጠይቅ ጨረቃ ነው አይደል? ትንሹ ብርሃን ጨረቃ ከሆነ እዚህ ጋር ምን ብሎ የጠቅሷል? ጨረቃን ብርሃን ብሎ ይጠቅሰዋል ማለት ነው። እዚህ ጋር ብርሃን ቁርአን ላይ ምንድነው አንጸባራቂ ብሎ ይጠቅሳታል ማለት ነው ባይብል። ስለዚህ ምንድነው የሚለው ማለት ነው እዚህ ጋር ጨረቃ የራሷ ብርሃን አላት እንደማለት ነው። እዚህ ጋር አይ የራሷ ብርሃን የላትም አይ አገላለጹ ብንል ራሱ ማለት ነው ትንቢተ ኢሳይያስ ቁጥር 30 ምዕራፍ 30 ቁጥር 26 ምንድነው የጨረቃ ብርሃን እንደ ፀሐይ ብርሃን ይላል። እዚህ ጋር ምንድነው የጨረቃ ብርሃን እንደ ፀሐይ ብርሃን ይላል። እዚህ ጋር የጨረቃ እንደምንድነው እንደ ፀሐይ ነው ማለት ነው እዚህ ጋር ብርሃናቸው። ስለዚህ አንጸባራቂ የሚለውን ነገር ራሱ አያውቀውም ማለት ነው። በዚህ ጋር ልክ እንደከፈትከው ወደ ዘፍጥረት ላይ ቁጥር 16 ላይ ልክ እንደከፈትከው ራሱ እዛ ጨረቃ እንትን እንደሆነች ነው የሚናገረው፣ ብርሃን እንዳላት ነው የሚናገረውና የቁርአን ተአምር የምናውቅበት አንዱን ትልቁን ነገር በዛች ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ማለት ነው እዛን ጊዜ ቴሌስኮፕ ምናምን ባልነበረበት ጊዜ ጨረቃ ስትታይ ራሱ እንደዛ ብርሃን ያላት ነው የሚመስለውና እንዴት አወቀ የሚለውን ነገር በቁርአን ያለውን ነገር እንዴት ሊታወቅ ቻለ የሚለውን ነገር አሁን ከአምላክ ምጣቱ ውጪ ሌላ መልስ የለንም ማለት ነው። እንደውም ወደ አዲስ ኪዳን ስንሄድ ራሱ ኢየሱስ ራሱ ይሄን ጠቅሶታል ራሱ ማለት ነው። ዛሬ ማርቆስ 13:24 እና ማቴዎስ 24:29 ላይ ጨረቃ ብርሃኗን አትሰጥም እያለ ጠቅሶ ነበር እዛ ላይ ማለት ነው። እና በዛ መልኩ ነው እዛ ሁለቱም እየጠቀሰ ያለው ማለት ነው። ጨረቃ ብርሃን እንዳላት የራሷ ብርሃን እንዳላት ማለት ነው። እዛ ጋር በደንብ ድብን አድርጎ ይጠቅሰዋል ማለት ነው በዛች አውድ ላይ ማለት ነው። ማቴዎስ 24:29 እና ማርቆስ 13:24 ላይ ማለት ነው። በተጨማሪም ሌሎችም ተአምሮች ብዙም አሉ ማለት ነው። እዚህ ጋር ቁርአንም ላይ ስናያቸው ብዙ ተአምሮች እንዳሉ ሁሉ እኛ እዚህ ጋር እንደ ናሙና ያህል ነው የምንጠቅስላችሁ ማለት ነው። እዚህ ጋር ለምሳሌ አንዱን እንጥቀስ። እዚህ ጋር ሱረት الرحمن ላይ مرج البحرين يلتقيان بينهما
በርዘኹን ላ የብግያን ብሏል እዚህ ጋር አላህ ሱብሓነሁ ወተዓላ። በሁለት ባህሮች የሚገናኙ ሲሆኑ ለቀቃቸው ይላል። እንዳይዋሃዱ በመካከላቸው ጋራጅ አለ። ምንድነው በይነሁማ በርዘኹን ላ የብግያን ብሏል አላህ ሱብሓነሁ ወተዓላ እዚህ ጋር አሁን ማለት ነው። ተአምሩ ምንድነው ካልን አሁን እዚህ ጋር ባህሩን ብናየው እዛ ፓሲፊክ እና አትላንቲክ ኦሽን ብናያቸው አሁን እዚህ ጋር አይደባለቁም። እሱማ በአይን እይታ ይታወቃል። እሱም ችግር የለውም። ግን የሚገርመው ነገር ምንድነው መሰላችሁ? እዛን ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ማለት ነው በረሃ የነበረበት ጊዜ እዛም ሄዶ አያውቅም ሲጀመሩ ማለት ነው። እንዴት ይሄን ነገር ሊያውቅ ይችላል ማለት ነው? እዚህ ጋር አይ ሰው ነገሮች እንዳንል ራሱ ከዛው እንትን ከአትላንቲክ ኦሽን ወደ ነብዩ መጥቶ የነገረው ሰው ማስረጃ ያስፈልጓል የራሱ ማለት ነው። ይሄ ለራሱ ማለት ነው ነብዩ ያን ነገር አለማየቱ ለራሱ ይሄን ትልቅ ተአምር መሆኑን ያሳያል ማለት ነው። ዛሬ እንዴት በቃ እዛ ሄዶ አላየውም ሲጀመር ነብዩ ማለት ነው። በዛ በኩል ድርሽ ብሎ አያውቅም ሲጀመር እና በዛ መልኩ ነው እኛ ማየት ያለብን ማለት ነው። በዛች ጊዜ በቃ እንዲት በርዘኽ አለባቸው መሀላቸው እንትን በርዘኽ አለ ሲባል ራሱ እዚህ ጋር እንዴት አወቀው የሚለውን ነገር ጥያቄ እንትን እዚህ ጋር ከአምላክ መምጣቱ ውጪ ሌላ እንትን መልስ የለንም ማለት ነው እዚህ ጋርና ሌሎችም ታምሮች እንዳሉ ሁሉ እዚህ ጋር አሁን እንደናሙና ያህል ወንድማችን ሀይከል አንድ የጠቅሰንና ወደ ሌሎች ወንድሞችን መሄድ እንችላለን ማለት ነው። አዎ ያው ታዲያ ሀይተም የቁርአን ተአምራቶች እንዲህ ተነግሮ የሚያልቁ አይደለም ራሱ ማለት ነው። እንዲህ ምሽቱ ሙሉ ብናወራቸው የቁርአን ተአምራቶች እንዲህ የሚያልቁ አይደለም። ቁርአን ላይ ያሉ ትንቢቶችን ተመልከት ራሱ ማለት ነው። ትንቢቶቹን ብንመለከት ትንቢት እንደዚህ አኪዩሬት ሆኖ ሊናገር የሚችለው ከአላህ ውጪስ ማን ሊሆን ይችላል ራሱ ማለት ነው። አንድ ከቁርአን ድንቅ ትንቢቶች ውስጥ መጠቀስ ያለበትን የፋርሶችና የሮማንን ሀገረ መንግስት ጦርነት በተመለከተ የተቀመጠውን ባጭሩ ላሳያችሁ፣ በደንብ ተከታተሉኝ ማለት ነው። ታሪኩ በጣም ባጭሩ እንደዚህ ነው። በደንብ ልብ በሉ። ሮማውያን የቀድሞ ንጉሰ ነገስታቸው በ325 ዓመተ ልደት ላይ ክርስትናን ከተቀበለ በኋላ ማለት ነው በርካታ ሮማውያን ንጉሱን ተከትለው ክርስቲያን ነበሩ ማለት ነው የዛን ጊዜ። ፋርሶች ደግሞ ከሮማውያን ጋር ሲዋጉ የነበሩት ደግሞ ፋርሶች በአንጻሩ ይሄ ጣዖታውያን ነበር ሲያመልኩ የነበረው ማለት ነው። ታዲያ ፎከስ የሚባለው ይሄ የሮም የጦር አለቃ የዛኔ የሮማውን ንጉስ ማውሪስ የተባለውን አፈናቅሎ ራሱን መንግስቱን ከተቀበለ በኋላ ነው እንግዲህ የፋርስ ላይ ጦርነት የፈለገው ማለት ነው። እነዚህ የፋርስ አዋሳኝ ግዛቶችን የምንላቸውን ለመውረር ማለት ነው። ታዲያ ይህን የሰማው የዛኔ የኮሮስ የተባለው የፋርሱ ንጉስ ሮም ላይ ግልጽ ጦርነት ያውጃል ማለት ነው። ኦኬ ከዛም የፋርሱ ማለትም ይሄ የፋርሱ ንጉስ ማለት ነው ሮምን በመውረር ኢየሩሳሌምን ጨምሮ አንጾኪያን ይቆጣጠራል ማለት ነው። ተቆጣጠረ የፋርሱ ንጉስ ማለት ነው። ይባስ ብሎ በ616 ሮማዎች በስተምስራቅና በስተምዕራብ የነበራቸውን ግዛት በሙሉ እንዳለ ተቀሙ ማለት ነው በፋርሶች ማለት ነው። ታዲያ ቀስ በቀስ ሁሉም ግዛታቸውን በፋርስ ተቀምተው የሮማ ግዛት እስከ ከተማዋ ቅጥር ግቢ ድረስ ተገደበ ማለት ነው። ኦኬ ፋርሶች ሮማን ለማጥቃትና ለማንኮታኮት በጣም ከፍተኛ ጫና አሳድረዋል እዚህ ጋር ማለት ነው። ፋርሶች ሮማን ለማጥፋት ማለት ነው። አሁን እዚህ ጋር ልብ ማለት ያለባችሁ ምንድነው የፋርሱ መንግስት እጅግ በጣም የበላይነት ነበረው ሮም መንግስት ላይ ማለት ነው። ኦልሞስት ግዛቶቹን እንዳለ እየተቆጣጠረ ማለት ነው። ይሄን ደግሞ የምታውቁት ምንድነው ይሄ ኮስሮስ የተባለው የፋርሱ ንጉስ ለሂራቅለስ ለተባለው ሮማዎችን ሊያግዝ ለመጣው ሰው የጻፈውን ደብዳቤ ስትመለከቱ ነው ማለት ነው። ደብዳቤው እንደዚህ ነው የጻፈው ማለት ነው። ኮስሮስ የአማልክት ሁሉ ላዕላይና የምድር ጌታ ለሆነው ኮስሮስ ለስግብግቡና ድንጋይ ራስ ለሆነው ሂራቅለስ በአምላክ ላይ ጽኑ እምነት እንዳለ ተናግረህ ነበር። ስለምንድነው ታዲያ ያንተ አምላክ ኢየሩሳሌምን ከእጄ ሊታደግ ያልቻለው በማለት ይጽፍለታል። አሁን እዚህ ጋር ልብ ማለት ያለባችሁ ምንድነው የፋርስ መንግስት ምን ያህል የበላይነት እንደነበረው ነው ሮም ላይ በዚህ ደብዳቤ ማለት ነው። ኦኬ ኢራናውያን የፀሐይ አምላክና እሳትን አምላክ ያመልኩ ነበር። ሮማውያኖች ደግሞ በነብያት በመለኮታዊ ራእይ ያምኑ ነበር። ኦኬ ታዲያ እዚህ ጋር ከዚህ አኳያ ደግሞ ተነስተን ሙስሊሞች ሮማውያንን በነብያት የሚያምኑትን ማለት ነው ቢደግፉ፣ ጣዖት የሚያመልኩት ደግሞ ፋርሶችን ቢደግፉ ተፈጥሯዊ ነው። ኦኬ ታዲያ በ616 ዓመተ ልደት ፋርሶች ድል ይቀናቸዋል ማለት ነው። ኦኬ የሁሉንም የሮማን ሀገረ መንግስት ድንበሮች በሰራቸው ያደርጋሉ። ታዲያ ይሄን የሰሙት የመዲና የሚገኙት የፋርስ መንግስት ደጋፊዎች ከሙስሊሞች የሚመሳሰል እምነት ባላቸው ሮማውያኖች ላይ እነዚህ የተቀዳጁትን ድል በመዘርዘር ሙስሊሞችን መንካት ምናምን ይጀምራሉ ማለት ነው። ኦኬ ልክ እንደ ሮማውያኑ እንደሚዋረዱም ደግሞ መዛት ይጀምራሉ ጭራሽ ማለት ነው። በዚህ ሰዓት በደንብ ልብ ማለት ያለባችሁ ምንድነው ሮማ ምን ያህል እንደተንኮታኮተች ግዛቷን እንዳለ አሳልፋ እንደሰጠች ተመልከቱ። ሮማ ተንበርክካ ነበር በዚህ ሰዓት። ለሷ ማገገም የሚባለው ነገር ዘበት ነበር። ኦኬ በዚህ ሰዓት ላይ ነው እንግዲህ ያ ሰማያትንና ምድርን የፈጠረው አንዱ አምላክ
እስከ ዛሬ ድረስ አፋችንን የሚያስይዘውን ትንቢት የተናገረው ማለት ነው። በሱረቱ ሩም ምዕራፍ 30 ከቁጥር 1 ጀምሮ አላህ ሱብሓነሁ ወተዓላ አሊፍ ላም ሚም ጉሊበት ሩም ፊ አድነ ልአርዲ ወሁም ሚን ባዕድ ገልቢሂም ሰየግሊቡን አለ። አሊፍ ላም ሚም ሮም ተሸነፈች አለ በጣም ቅርብ በሆነችው ምድር እነርሱም ከመሸነፋቸው በኋላ በእርግጥም ያሸንፋሉ አለ አላህ ሱብሓነሁ ወተዓላ። ኦኬ ሮም ታሸንፋለች አለ አላህ ሱብሓነሁ ወተዓላ። ፊ ቢድዒ ሲኒን በጥቂት አመታት ውስጥ ያሸንፋሉ በማለት አላህ ሱብሓነሁ ወተዓላ ትንቢቱን ተናገረ ማለት ነው። እንዴት ነው ላይክ ከዚህ ሁነት በኋላ ሮማዎች ያሸንፋሉ ብሎ የሰው አእምሮ የሚያስበው ራሱ ማለት ነው። ይህ ትንቢት በትክክል ሁሉን አዋቂ ከሆነው አምላክ የመጣው እንጂ ሰብአዊ ሊሆን አይችልም። ሂራቅለስ ይሄ በረጅም ስልጣን ዘመኑ በመጀመሪያውና በመጨረሻዎቹ አመታት ውስጥ ንጉሠ ነገስቱ የሮማዊ ስንፍናና በስጋዊ ደስታ የተወሰደ እንዝላል ሰው ነበር። ኦኬ እዛኔና ነገር ግን ከዚህ ከቁርአን ትንቢት በኋላ የጧትና የማታ ስስ ጤዛዎች እንዲህ በእኩለ ቀን ፀሐይ ተገፈፉ ማለት ነው። የቤተ መንግስቱ አርካዲዮስ ቄሳርን አነሳስቶ ማለት ነው ላይክ 6 ደም አፋሳሽ ጦርነትን ተደርገው የሮማ ክብር ዳግም ተመለሰ ማለት ነው። ቁርአን እንዳለው አላህ ሱብሓነሁ ወተዓላ እንዳለው ማለት ነው። አላህ ሱብሓነሁ ወተዓላ ተፈጸመ ማለት ነው። ያሸንፋሉ እንዳለው አሸነፈ። አላህ ሱብሓነሁ ወተዓላ እውነትን ተናገረ ማለት ነው። የቁርአን ታምራቶች እንግዲህ ተነግሮ የሚያልቁ አይደሉም። በእርግጥ ሀይተም አጠቃልና ወደ ሌሎች ወንድሞቻችን እንሄዳለን ማለት ነው።